ቀን ወንድ ብትሆኚ ቀኑን ሙሉ ምን እያረግሽ የምታሳልፊ ይመስልሻል? እየዞርሽ ለምን? ሴት ስላሉሽ ቤተሰብ ምናምን አይቆጣጠርሽም። ኦኬ ፍሪደም። ይሄ እውነት ነው። እኔም እንደዛ ነው። ግልናሽን መቼ ነው ያጣሽው? 18 ዓመቴ ነው። ክርስቲያን ነኝ። አለ እስካገባ አለ። ከስንት ወንድ ጋር ፍቅር ይዞሽ ያውቃል? እንብዳራቸው አብረን እንዴ ጆሲ አንድ እሺ አይ ፍቅር ይዞኝ ያውቃል። ሂጂ ፍቅረኛሽ ሴክስ ማድረግ መፈለጉን በምን ታውቂያለሽ? ይለኛል በቃ። ያው እንግዲህ አየዋለሁ እየተስለመለምኩ። ሴክስ እና ከፍቅር ይበልጣል? ፍቅር ይበልጣል። እንዴት? ከትዳር በፊት ነው ከትዳር በኋላ ነው? በየትኛው ማሰቢው? ያው ፍቅር ነው። ያው ፍቅር ከትዳር በፊት ሴክስ አስፈላጊ ነው ብላችሁ ታስባላችሁ? ባይደረግ ጥሩ ነበር። ትዳር ፍቺ ምክንያት ከፍተኛውን ፐርሰንት የሚይዘው በዚህ በግብረ ስጋ ግንኙነት አለመጣጣም የሚል ነው። መጀመሪያ ላይ ከመጋባታቸው በፊት በደንብ ተሞካክረው ተከታትለው መጋባት አለባቸው በሚለው ሴክስ እያደረገ ብታገኙ ምን ታደርጋለሽ? ፍቅረኛሽ ማለት ነው ወይ ባልሽ ሊሆን ይችላል። ፍቅረኛሽ እቤትሽ ስትገቢ ከሌላ ሴት ጋር አልጋ ላይ ሴክስ እያደረገ ብታገኙ ምን ታደርጋለሽ? ያው ምን አደርጋለሁ? ጥዬ እወጣለሁ። ከዛ ጥለሽው በመውጣት ከዛ ጥለሽ ወጥተሽ ከዛስ ያው ያለው ነገር እናወራለን ማለት ነው። ወሲብ ላይ ደካማ ቢሆን ምን ታደርጋለሽ? ያው በራሴ ስሜት አበረታታለሁ። ምን በማድረግ? ያው በመነካካት ነው በመነካካት እና በመደባበስ እና በመሳም። ሴትና አህያ ዝናብ አይፈሩም ይባላል። ምን ማለት ነው? ሴትና አህያ ዝናብ አይፈሩም። አህያ ምን ማለት ነው? አህያ እንስሳዋ ናት። በእንግሊዝኛ ምንድነው? አህያ ሞንኪ። ኦኬ ህበይ ማለት ኧረ ውሸት ነው። አንድ ቀን ወንድ ብትሆኚ ቀኑን ሙሉ ምን እያረግሽ የምታሳልፊ ይመስልሻል? እየዞርሽ ለምን? ሴት ስላሉሽ ቤተሰብ ምናምን አይቆጣጠርሽም። ኦኬ ፍሪደም። ይሄ እውነት ነው። እኔም እንደዛ ነው። ወንድ ልጅ ሊሰጠው እምቢ የማይለው ነገር ምንድነው? ሴት እንዴ ፍቅር። ብልትሽ ተቀይሮ ብታገኙ ምን ትያለሽ? ወንድ በሆን እንጃ። ያው መንገድ ላይ ያያችሁ ቆንጆ ቺክ እያሳደድክ ካለሽ እንዴ እና ታዲያ ምን አልነካውም መቼስ። የወንድ ልጅ ብልት መጠኑ በቂ ነው የሚባለው ስንት ነው? 4 ሜትር ማለት በጣም 4000 እንደ 4 ሜትር እኮ አይመከርም። ለማን ነው? ለምን? ወንድ ልጅ ምን ያህል ደቂቃ መቆየት አለበት? 23 24 ሴት ልጅ ልዩ ናት ሲባል ምን ለማለት ተፈልጎ ነው? በብልት በጾታዊ በእምትና ቁና መካከል የሚደረጉ ነገሮች። እሺ ድንግልናሽን ያጣሽው በስንት ዓመትሽ ነው? ራስሽ ተቀምጠሽ እንደዚህ እንጂ ራስሽ